ሰባተኛው የኢትዮጵያ ንጉስ አንተ ነህ አለች። በሰባት ዓመት ኢህአዴግን አላውቅም ምናምን አላውቅም። በቃ አምሮ ይገረቀረ እኔ ንጉስ ነኝ ሁሉ ጊዜ ኤሌመንተሪ ቴል ተማሪ ተላላ የሚያቀኝ ንጉስ መሆኔ እና ማነበውም ሮጦ ምናምን የምለው ንግስና ይመጣል በሚል ሂሳብ። ለምሳሌ አንዳንድ ሰዎች እዚህ ያሉ የሚያውቁኝ የዛሬ 20 ዓመት ምናምን የምንተዋወቃቸው ሰዎች ወታደር ቤት ውስጥ ፎቶ አልነሳም። ፎቶ አብሬ ከተነሳው ንጉስ ሲሆን አብረን ነበር ነው ታሳያለህ እያልኩ ማለት ጠይቋቸው አሉ። ባድመ ሳሞራ ጋር አብረን ነበር ንጉስ ሲሆን እንዴት ሆናለህ እለው ነበር አለ። አሁን ላይ ወጣ የምታዘርም ማለት ለመለስ ነግሬዋለሁ። መሀላችን አንድ ሰው አለ እንጂ ቢየ ነግሬዋለሁ። ሚስጥር መስለኝ መጀመሪያ ባይዞ ሲናገር ሰው ይስቃል። ብዙም ክፎረሰለው ሲሲ ስራ አስፈጻሚ ምናምን ቆንኩ በኋላ ነው እንዴ ኪሶ ያን ነገር ተፈጠረው። መጀመሪያ ቀልድ ሳይመስለው ሰው ብዙ አይቀየምም ነበር። እኔ ደግሞ መደበቅ ጀመርኩኝ። ድሮ አላፍርም እናገራለሁ እንጂ ሩዋንዳ ያለን በጣም ልጅ ነበር። አንዲት ፈረንሳይ ሴት ትወደኛለች ብላለች ስለሆንኩ ማለት እና ወደ ፈረንሳይ ይጅል ፋትለኛለች እና ለቀስ እንዴት ትንቀኝ ነው እኔ ንጉስ መሆን ሰውዬ። ያኔ ፍራቻ የለም። በኋላ ላይ ወደ ሲሲ ስመጣ ጠቅላይ ሚኒስትር መሆን ያስባል ምናምን በጣም ዱላ እየበዛ ሲሄድ መደበቅ ጀመርኩ ማለት ግን አትደብቁ፣ ውስጣችሁ ካለ አትደብቁ፣ ግን ስሩበት። ስትሰሩበት ለሆነ ክብር ለሆነ ምናምን ሳይሆን የሚሳካ ህልም ከሆነ ማለት ነው። ብዙ ኤግዛምፕል አለ። እነዚህ ዲሰስ ምናምን ወይላ ቀን አሁን ጊዜ